ያነሳሃት ኢምፖርታንት ነገር አለች አህመዲም في النهايه የምንፈልገው ከቤተሰባችን አንደኛ ቅጫን ንገረኝ ካልክ እኔ በይተል ሙስሊም ነው የምፈልገው በቃ የሙስሊም ቤት ብዙ ኤሌመንቶች አሉት ዝም ብሎ በፉከራ በምኞት አይደለም ليس بامانيكم ولا اماني اهل الكتاب አላህም በምኞታችሁ አይደለም ወላ በማንም ምኞት አይደለም ለማንኛውም ባህል ኪታብም ሆነ በሙስሊሙ ስለተመኘን ዊሽ ስላደረግን የሚሆን ነገር የለም ስራ የሚወልደው ነገር ነው ነገር በይተል ሙስሊም አላህ የሚወደው ከሰማይ መለኮች ሲያዩት የሚያደንቁት ቤት ምን አይነት ቤት ነው ያን ቤት ለመገንባት የሚያስፈልጉ ግብአቶችን እኛ አቅማችን የቻለውን ያህል እናቀብላለን እዚህ መድረክ ላይ ዋናው እሱ ነው ጀነራሊ ከዛ የበይተል ሙስሊም አንድ በጣም ሁነኛው ፍሬው ደግሞ ሳሊህ ልጆች ናቸው የተወቀ ነገር ነው ምን ማለት ነው ሳሊህ ልጅ እሱ ላይ በዝርዝር እንመጣለን እንዴት ነው ልጆቻችንን ሳሊህ ምናደርገው ቀውይ ምናደርገው አሚን ምናደርገው ስብእናቸው የተሟላ የተደራጀ አላህ የሚፈልጋቸው አይነት አላህን የሚፈሩ የሚወዱ ረሱሉን የሚወዱ የሚያከብሩ ቤተሰባቸውን የሚወዱ የሚያከብሩ ለህብረተሰብ ጥቅም የሚያድሩ ለዓላማ የሚኖሩ ህልም ያላቸው ትልቅ ልጆች አሁን ከነዚህ መካከል ብዙ ልጆች እንዳሉ አምናለሁ ሐቂቃ ቤተሰቦቻቸው የተባረከ ቤተሰብ ያላቸው ወንድም እህቶች ናቸው ይመስለኛል ነገር ግን ይሄ ነገር ለሁላችንም ያስፈልገናል ሁላችንም ያስፈልገናል